ምቾት አይደለም። ውፍረት የበሽታዎች ሁሉ ምንጭ ነው። እኔ ጋር ከተገናኘን በኋላ ካወራን በኋላ ኒርሊ ከ10 ኪሎና ከዛ በላይ ቀንሷል። ቦርጭ ኖሯቸው አልኮል በተደጋጋሚ ወይም በየቀኑ የሚጠቀሙ ሰዎች ካሉ ለውፍረታቸውና ለቦርጫቸው ዋነኛ ምክንያቱ አልኮል ሊሆን ይችላል ማለት ነው። አልኮል ድረግ ነው ግን አያድንም። ቶክሲክ ነው። አልኮል ምግብ ነው ግን አያጠግም። አልኮል ፈሳሽ ነው ግን ጥም አይቆርጥም። ሰላም ጤና ይስጥልን። የተወደዳችሁ የአርት ኤንደርዚ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ዛሬ የምንወያየው እጅግ በጣም ጠቃሚ የሆነ የጤና ቶፒክ ይዤላችሁ መጥቻለሁ። ውፍረትን ወይም ደግሞ ቦርጭን በተመለከተ በሰራሁት ቪዲዮ ስር አንድ አይነት ይዘት ያለው ተደጋጋሚ የሆነ ኮሜንት ሰዎች ያስቀምጣሉ። እዛ ኮሜንት ላይ ምንድን ነው የሚለው? እኔ ምን በልቼ እንደወፈርኩ አላውቅም። የምበላው እንደ ሰው ጮማ አልበላም፣ በፕሮቲን የበለጸገ ምግብ አልበላም፣ የተመጣጠነ ምግብ አልበላም። የተለመደ ቤት ውስጥ ቤት ያፈራው ምግብ ነው የሚመገበው። ስለዚህ ይህ ውፍረት ከየት መጣ? ምን በልቼ እንደወፈርኩ አላውቅም የሚሉ ሰዎች። ከዚህ አለፍ ሲልም ደግሞ ዝም ብሎ በተፈጥሮ ነፍቶኝ ካልሆነ በስተቀር የበላሁት ምግብ ለውፍረት የሚያበቃ አይደለም ብለው ሰዎች ያስባሉ። ይህ እጅግ በጣም አደገኛ የሆነ አመለካከት ነው። ምክንያቱም ሰዎች መፍትሄ ላይ ለመድረስ መጀመሪያ ችግራቸውን ማወቅ አለባቸው። ስለዚህ ምን አይነት አመጋገብ እየተመገቡ ለውፍረት እንዳበቃቸው ካላወቁ በየትኛው ሳይንስ እነዚህ ሰዎች ካላቸው ችግር አውጥተን ወደ ጤናማ የክብደትና የቁመት ምጣኔ ልናመጣቸው እንችላለን? ስለዚህ ስረ መሰረቱ ያለው የትኛው አመጋገቤ ነው ለውፍረትና ለቦርጭ እያጋለጠኝ ያለው የሚለው ላይ ነው የሚሆነው ማለት ነው። ምናልባት እኔ ባደግኩበት ኮሚኒቲ ውስጥ ወፍራም ሰዎች ማየት በጣም ብርቅ ነው። ብዙ ወፍራም ሰው አልነበረም። ቦርጭ ያላቸው ሰዎች በጣም ጥቂት ናቸው። ካሉም ደግሞ እነዛ ሰዎች ብርቅዬ ናቸው ለኮሚኒቲው። እነዛ ቦርጭና ውፍረት ያላቸው ሰዎች በኮሚኒቲው እይታ ውስጥ ጥሩ የምቾት ምልክት፣ የጥሩ ኑሮ ተምሳሌቱ ነው የሚታዩት። ስለዚህ ወፍራም ሰው በሚታይበት ጊዜ አቤት ገሌማ ደልቶት ነው የሚኖረው፣ ተመልከቱ እስከ ቆዳው ለስልሶ በጣም ወፍሮ ተመችቶት ይላሉ። ስለዚህ ውፍረት የምቾት ምልክት አድርጎ የኛ ኮሚኒቲ መቀበሉ ምናልባት ለዚህ አሁን ለደረስንበት እጅግ አልቀለበስ ያለ የውፍረት ወረሽኝ ህፃናት ላይ አደልት ላይም ላለው ይህ አመለካከት ኮንትሪቢዩት አድርጓል ብዬ አስባለሁ። ስለዚህ ውፍረት ምቾት አይደለም። ውፍረት የበሽታዎች ሁሉ ምንጭ ነው። ኦቤሲቲ ኢዝ ዘ ማዘር ኦፍ ኦል ዘ ዲዚዝ ነው የሚባለው። የሁሉ ዲዚዞች ምንጭና ወይም ደግሞ እናት የሚባለው ውፍረት ነው። ስለዚህ ኤቭሪባዲ ውፍረትን መታገል አለበት። የሚታገለው ደግሞ ምን አይነት አመጋገቦችን ብመገብ ነው ለቦርጭና ለውፍረት የሚያጋልጠኝ የሚለውን ስረ መሰረት እስካልያዘ ድረስ በየትኛውም ሳይንስ ያን ሰው ካለበት ችግር ልናወጣው አንችልም ማለት ነው። ስለዚህ ዛሬ ሰዎች ምን ሲመገቡ ሊወፍሩ እንደሚችሉ፣ የትኛው ምንም አይነት አመጋገብ ለውፍረትና ለቦርጭ እያጋለጣቸው እንደሆነ በዝርዝር የማስረዳቸው ይሆናል ማለት ነው። በተለይ የዛሬ ቪዲዮ ለየት የሚያደርገው የኛ የኢትዮጵያውያን የአመጋገብ ስታይልን መሰረት ያደረገ በጥናት የተመሰረተ ሰዎች ምን ተመገቡ ሊወፍሩ ይችላሉ የሚለውን በዝርዝር የማይሆናል። 7 የአመጋገብ ስታይሎች ግን ለውፍረት የሚያጋልጡ በዝርዝር አስቀምጥላችኋለሁ ማለት ነው። ስለዚህ ይሄን በትክክል ከልቦናችሁ ጋር ሆናችሁ በማድመጥ የራሳችሁን አመጋገብ ስታይል በመገምገም ምናልባት እኔ ከምናገረው ከ7 ውስጥ እናንተ አዘውትራችሁ የምትመገቡት የአመጋገብ ስታይል ካለ ያ ለውፍረታችሁ ዋነኛ ምክንያት ሊሆን ይችላል ማለት ነው። ስለዚህ መፍትሄዎችን ግን እጅግ በጣም ብዙ ቪዲዮዎች ስለሰራው እዛ ላይ ማየት ትችላላችሁ ማለት። የዛሬ ቪዲዮ የሚያተኩረው ግን ሰዎች ምን ሲመገቡ ለውፍረት ሊጋለጡ ይችላሉ የሚለው 7 የአመጋገብ ስታይሎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ የመጀመሪያው ኤክሰሲቭ ኮንሰፕሽን ኦፍ አልኮል ነው። ከልክ ያለፈ አልኮል የሚጠቀሙ ሰዎች ዋነኛው ለቦርጭ የሚያጋልጣቸው የአልኮል አጠቃቀም ምክንያት ሊሆን ይችላል ማለት ነው። ስለዚህ ቦርጭ ኖሯቸው አልኮል በተደጋጋሚ ወይም በየቀኑ የሚጠቀሙ ሰዎች ካሉ ለውፍረታቸውና ለቦርጫቸው ዋነኛ ምክንያቱ አልኮል ሊሆን ይችላል ማለት ነው። ይህ ምን ማለት ነው? አልኮል በውስጡ ምን ስላለው ነው ለውፍረት የሚያጋልጠው በምንልበት ጊዜ እንደዚህ ላስረዳቸው። አንድ መካከለኛ መጠን ያለው ቮሊዩም ያለው ቢራ ወይም ደግሞ ጠርሙስ ዩዥዋሊ 330 ሚሊ ሊትር ነው የሚይዘው። እንግዲህ አልኮል በውስጡ የተለያዩ ኮምፖዚሽን አለው። አልኮል አለው፣ በዋናነት ኢታኖል አለው። ከ4 እስከ 5% እንደ ቢራው አይነት የተለያዩ ፐርሰንት ይኖረዋል። ግን ዩዥዋሊ ከ4 እስከ 5% የሚሆነው የቢራው ኮምፖዚሽን ወይም ደግሞ መጠን አልኮል ነው ኢታኖል የሚባለው ማለት።
ከዛ ቀጥሎ ዋነኛው ትልቁ ፖርሽን ደግሞ ውሃ ነው። ውሃው ችግር የለውም። በሶስተኛ ደረጃ ስኳር አለው። ራሱን ችሎ ኢነርጂ የሚሰጥ ስኳር አለው። ነገር ግን አጠቃላይ አልኮል ከፍተኛ የሆነ የኤነርጂ ምንጭ ነው ማለት ነው። ስለዚህ ከ1 ግራም አልኮል 7 ኪሎ ካሎሪ ኢነርጂ ታገኛላችሁ ማለት ነው። ስለዚህ አያችኋል፣ አልኮል ምንም እንኳን ፈሳሽ ቢሆንም ከፍተኛ የሆነ የኃይል ምንጭ ነው ማለት ነው። ስለዚህ በ1 ግራም 7 ኪሎ ካሎሪ ካገኘ በ330 ሚሊ ሊትር የቢራ ጠርሙስ ውስጥ ወደ 13 ግራም የሚጠጋ አልኮል በአንድ ጠርሙስ ውስጥ ይገኛል ማለት ነው። ስለዚህ በ1 ግራም 7 ካገኘን 7 ሲባዛ በ13 አጠቃላይ ወደ 91 ኪሎ ካሎሪ በአንድ የቢራ ጠርሙስ ውስጥ ታገኛላችሁ ማለት ነው። ይህ እንግዲህ 2 ወይ 3 የእንጀራ ቁርጥን የሚያክል ኢነርጂ በአንድ ቢራ ጠርሙስ ውስጥ የሚገኘው አልኮል ኢነርጂ ይሰጣቸዋል ማለት ነው። ከአልኮል ውጭ ደግሞ በውስጡ በአንድ ጠርሙስ ውስጥ የሚገኘው ስኳር፣ ማጣፈጫዎች፣ ስዊትነሮች አጠቃላይ ከ40 እስከ 70 ኪሎ ካሎሪ ኢነርጂ ይሰጣሉ ማለት ነው። ስለዚህ በአጠቃላይ ስኳሩና አልኮሉ የሚሰጡት የኢነርጂ መጠን ከ140 እስከ 160 ኪሎ ካሎሪ የሚያክል ኢነርጂ በአንድ የቢራ ጠርሙስ ውስጥ እናገኛለን ማለት ነው። ይህ እንግዲህ ከአንድ እንጀራ እኩል በሚባል ደረጃ የኃይል ምንጭ የሚሰጥ ነው አልኮል ማለት ነው። ስለዚህ የአልኮልን አስቸጋሪ የሚያደርገው ደግሞ አልኮል የምንጠቀመው ርቦን አይደለም፣ ሪክሬት ለማድረግ ነው፣ ለመዝናናት ብለን ነው፣ ተጨማሪ አስተያየት ፈልገን ነው አልኮል የምንጠቀም። ስለዚህ መጀመሪያውኑ የኢነርጂ እጥረት አይደለም እንድንጠጣ ያደረገን፣ ወይም ደግሞ ኃይል አንሶን አይደለም አልኮል የምንጠጣው። ስለዚህ ኢነርጂ ሰውነታችን ሪች እንደሆነ ፊድ ስቴት ላይ እንዳለን አልኮል በምንጨምርበት ጊዜ ሰውነታችን ከሚያስፈልገው የዴይሊ ኢነርጂ ሪኳየርመንት በላይ አልኮል እየሰጠነው ነው ማለት ነው። ስለዚህ መጀመሪያውኑ ሰውነታችን ኢነርጂ አልፈልግም፣ አልኮል እየሰጠነው ነው። ይህን ከ140 እስከ 160 ኪሎ ካሎሪ በጠርሙስ የምናገኘው የኢነርጂ መጠን በቀጥታ ወደ ምን ይቀይረዋል? ወደ ጮማ ይቀይረዋል ሰውነታችን ማለት ነው። ስለዚህ ሰውነታችን ምን ማድረግ አለበት? የማያስፈልገው ኢነርጂ የሰጣችሁት ነው፣ ከአቅም በላይ ኢነርጂ የሰጣችሁት ነው። ሰው በጣም ፐርፌክትሊ ኢንጂነርድ ስለሆነ እናንተ አስባችሁ ከልክ ያለፈ ኢነርጂ ከሰጣችሁት ኢነርጂው እንዴት አድርጎ መጠቀምና ማብቃቃት እንዳለበት የተገጠመለት ራሱን የቻለ ሆሞስታቲክ መካኒዝም አለው ማለት ሆሞስታሲስ ነው። እንዴት አድርጎ ኢንተርናሊ ያለውን ኢነርጂ ኢኩሊብሪየም ማድረግ እንዳለበት ያውቃል። ስለዚህ ይህን ኤክሰስ ኢነርጂ ወደ ጮማ ይቀይረዋል ማለት ነው። ነገር ግን ተርባችሁ ቢሆን ቢራ የጠጣችሁት ይህን የቢራውን ኢነርጂ ወደ ዳይሬክት ኢነርጂ በመጠቀም ሰውነታችሁ ለጡንቻችሁ ለአእምሯችሁ የሚጠቀመው ኢነርጂ ነበር የሚሆነው። ነገር ግን እኛ የምንጠቀመው አልኮል ኦን ፊድ ስቴት ነው። በደንብ ጠግበን ሪክሬት አድርገን ሰው ድፍን አድርጎ እንጀራ በወጡን ድፍን አድርጎ ቀይ ወጡን ድፍን አድርጎ ቁርጡን ከበላ በኋላ ነው አልኮል የሚጠጣው። እንግዲህ ይህ ኢነርጂ ቦምባርድመንት ነው። ኤክስትሪምሊ ከልክ ያለፈ የኃይል ጥቃት ነው በሰውነታችን ላይ እያደረስን ያለ ነው። ስለዚህ ሰውነታችን ኤክሰስ ኢነርጂ አለ። ይህንን ኤክሰስ ኢነርጂ ወደ ፋት ቀይሮ ማስቀመጥ አለበት። አንድ ሁለተኛው ደግሞ አስቸጋሪው ነገር አልኮል በራሱ ፋት ስቶሬጅን ወይ ደግሞ ጮማ እንዲጠራቀም እንጂ ጮማ እንዲቀልጥ የሚያደርግ ፈሳሽ አይደለም ማለት። ይህ እንግዲህ በጣም የሚደንቅ መካኒዝም አለው እዚህ ጋር የማልገልጸው። ያን መካኒዝም ብገልጸው በጣም ደስ ይለኝ ነበር። ነገር ግን ዝርዝር ራሳቸው አንብባችሁ መድረስ ትችላላችሁ። በዋናነት አልኮል በባህሪው የጮማ ክምችትን ከደም ስር አውጥቶ አጠቃላይ የጮማ ክምችትን በሰውነት ውስጥ ይጨምራል ቢራ ማለት ነው። በጣም በሌላ ደግሞ የሚያሳዝነው ምንድነው? ሰዎች ቢራ በጠጡ ቁጥር የምግብ ፍላጎታቸው ይጨምራል። ለዛ ነው ቁርጥ በልተው ቀይ ወጥ በልተው ቢራ የሚጠጡት። ለሚቀጥለው ፊድ ስቴታቸው ያለው ምግብ እንዲፈጭ ፈልገው ነው። ስለዚህ አሁንም ርቧቸው አይደለም አልኮል የሚጠጡት፣ የበሉትን ደግሞ እንዲፈጭላቸው አልኮል ጠጥተዋል። የጠጡት አልኮል ኢነርጂ አለው፣ የበሉት ምግብ ኢነርጂ አለው። ይህ ሁሉ ተጠራቅሞ ወዴት ነው የሚሄደው? ወደ ጮማ ከረጢት፣ ወደ ቦርጭ ነው የሚሄደው፣ ወደ ክብደት መጨመር ነው የሚሄደው። በሌላ አነጋገር የጥጋብ ስሜትን ማምጣት አይቻልም። አልኮል ጠጥቶ የሰከረ እንጂ አልኮል ጠጥቶ የጠገበ ወይ ደግሞ ጠምቶት ጥማቱን የቆረጠ ሰው የለም። ስለዚህ እናንተ የወሰዳችሁን የቢራ መጠን ከ140 እስከ 160 ኪሎ ካሎሪ በጠርሙስ ብታበዙት በአንድ ምሽት ምን ያክል ኢነርጂ ወደ ሰውነታችሁ የማያስፈልግ ኢነርጂ እያስገባችሁ እንደሆነ እንድትገነዘቡ ፈልጋለሁ ማለት ነው። ስለዚህ እንዳጠቃላይ ሰው አልኮል የሚጠጣበት ምንም አይነት ምድራዊ ምክንያት የለውም። ሳይንስ አይደግፈውም፣ በማህበረሰብ አይደገፍም፣ በሃይማኖት አይደገፍም። አልኮልን ሰውነታችን እንደ ፈሳሽ እንደ ጤናማ ፈሳሽ እንደ ኤነርጂ አይቀበለው። እንደ ቶክሲክ እንደ ፎሪያን ቦዲ ነው ሰውነታችን የሚያየው አልኮል። ስለዚህ አልኮል ድረግ ነው ግን አያድንም። ቶክሲክ ነው። አልኮል ምግብ ነው ግን አያጠግም። አልኮል ፈሳሽ ነው ግን ጥም አይቆርጥም። ስለዚህ ምን ብላችሁ አልኮል ትጠጣላችሁ? ለሰውነታችሁ ባዕድ የሆነ ነገር ለምንድን ነው የምትጠቀሙት? ስለዚህ ከልክ ያለፈው ውፍረትና ቦርጭ ያለው ሰው በምንም መንገድ
አልኮል መጠጣት የለበትም። አልኮልን ቶታሊ አቮይድ ማድረግ ይኖርበታል። ከፈለጋችሁ ኮሜንት ሴክሽን ላይ አስቀምጡልን። አልኮልን በተመለከተ ሰውነታችን ላይ የሚያመጣው ፓቶሎጂካል የሆነ ቼንጆችን የምትፈልጉ ከሆነ ኮሜንት ሴክሽን ላይ አስቀምጡልኝ። በዝርዝር በእያንዳንዱ የሰውነት ኦርጋናችን አልኮል ምን እንደሚያመጣ በዝርዝር አስቀምጥላችኋለሁ። በተለይ ደግሞ ጉበትን እንዴት አድርጎ እንደሚጎዳ ላሳያችሁ ይችላሉ። በሁለተኛ ደረጃ ፕሮሰስ የሆኑ በካርቦሃይድሬት የበለጸጉ ምግቦችን የሚመገቡ ሰዎች ለቦርጭና ለውፍረት ይጋለጣሉ። ሪፋይንድ የሆኑ ካርቦሃይድሬቶች ማለት ይህ ማለት ምንድን ነው? አብዛኛው የኛ የኢትዮጵያውያን የአመጋገብ ስታይል ከፕሮቲን ከካርቦሃይድሬትና ከሊፒድ አንጻር ስታዩት ከፍተኛ ካርቦሃይድሬት የበለጸገ ነው። በፊት የምንመገቡ ካርቦሃይድሬት ጤናማ ካርቦሃይድሬት ነበር። ብዙ ጊዜ አሰራቸውን አናወጣቸውን፣ ፕሮሰስ አናረጋቸውም። ጠቃሚ ነገሩ ሚነራሉ ቫይታሚኑ ሳይወጣ ከነ አሰሩ ነበር ብዙ ጊዜ የምንጠቀመው። አሁን ግን ስልጣኔ ተብሎ የምንመገባቸው ምግቦች በአጠቃላይ ፕሮሰስ ሊሆኑ ናቸው። ያ ማለት ፋይበራቸው ወጥቷል፣ ቫይታሚኑ፣ ሚነራሉ እንዲሁም ደግሞ አሰሩ በሙሉ ፕሮሰስ ሆኖ ይወጣና የስኳር መጠኑ ከፍተኛ የሆኑ ምግቦችን ነው እየተመገብን ያለው። እነዛ ምግቦች ምንድን ናቸው? ዳቦ፣ እንጀራ፣ ፓስታ፣ መኮረኒ፣ ዶናት፣ ኬክ፣ ብስኩት እነዚህ አጠቃላይ እንግዲህ በከፍተኛ የስኳር መጠን ያላቸው ግን ሃይሊ ፕሮሰስድ የሆኑ ምግቦች ናቸው። ከዚህ ማለፍ ሲሉ ሶፍት ድሪንኮችን እንጠቀማለን። ስኳር የበዛባቸው ሶፍት ድሪንኮችን እንጠቀማለን። እንጀራ፣ አሁን የኛ እንጀራ በደንብ ፕሮሰስድ የሆኑ ነው። የትኛውም ጤፍም ይሁን ስንዴ፣ ሩዝም፣ ማሽላም ብላችሁ ብትወስዱ በጣም ፕሮሰስድ የሆኑ እንጀራ ነው የምንጠቀመው። ከዛ ባለፈ ደግሞ የምንጠቀማቸው እነዚህ በካርቦሃይድሬት የበለጸጉ ምግቦችም ቢሆኑ የምንመገባቸው በትንሽ መጠን አይደለም። ስለዚህ እነዚህ ፕሮሰስድ የሆኑ በካርቦሃይድሬት የበለጸጉ ምግቦች በከፍተኛ መጠን የምንበላቸው። ሌላው ባላንስ ዳይቶች አይደሉም። ስለዚህ ሌላው ዳቦ፣ ቂጣውን ብታዩት በከፍተኛ ካርቦሃይድሬት የበለጸገ። ስለዚህ በከፍተኛ ካርቦሃይድሬት መበልጸግ ምንድነው ችግሩ ስንል ነው ችግሩ የሚመጣው ማለት ነው። በተፈጥሯቸው እነዚህ ካርቦሃይድሬት የምንላቸው በውስጣቸው ከፍተኛ ስኳር ያላቸው ማለት ነው። ስለዚህ እነዚህ ስኳር ያላቸው ምግቦች በምንበላበት ጊዜ በሰውነታችን ውስጥ ያለው የስኳር መጠን ይጨምራል ማለት ነው። ይህ የስኳር መጠን መጨመር ተከትሎ ሰውነታችን ማኔጅ ማድረግ አለበት ይህን ስኳር። ስለዚህ ኢንሱሊን እንዲመረት ያደርጋል። ይህ ኢንሱሊን ደግሞ ከሰውነታችን ውስጥ ያለውን የስኳር መጠን እንዲጠቀም ወደ ጡንቻ ይወስድና ከጡንቻ ፍላጎት ከሌላው የሰውነታችን እያንዳንዱ በትሪሊየን የሚቆጠር ሴል በሙላ ይህን ኢነርጂ ተጠቀም ብሎ ኢንሱሊን ይወስዳል ማለት። ነገር ግን ከነዚህ ሴሎች የፍላጎት መጠን ያለውን ስኳር ወደ ጮማ ቀይሮ በጮማ ከረጢት ያስቀምጣቸዋል። እነዚያ የጮማ ከረጢት ናቸው እንግዲህ ተለጥጠው ቦርጭ የሚሆኑት ማለት ነው። ስለዚህ ቅድም የጠቀስኩላችሁን በስኳር የበለጸጉ ምግቦችን በተቻለ መጠን ሙሉ በሙሉ አስወግዱ ማለት አይቻልም። ነገር ግን አንደኛ የምትጠቀሙትን መጠን ትንሽ ማለት፣ ሁለተኛ የምትመገቡበትን የሚሊንግ ፍሪኩዌንሲ መቀነስ ያስፈልጋል። ከቻላችሁ አንድ፣ ካልቻላችሁ በቀን 2 ጊዜ መመገብ ትችላላችሁ። ከዚህ ውጭ ያለው አሁን ከረንትሊ ባለው የአኗኗር ዘይቤ አያስፈልግም። ምክንያቱም ከቤት ወደ ቢሮ ከቢሮ ወደ ቤት ነው። ምንም አካላዊ እንግልት የለም። ሰውነታችን ብዙ ኢነርጂ አይፈልግም። ትንሽ ኢነርጂ አበቃቅቶ የሚጠቀምበት ምናልባት ሪላቲቭሊ የድሎት ጊዜ ነው ማለት ይችላል። ይሄ ስል ግን ሰላም ሆነናል ምናምን አይደለም። በፊዚካል የማይም በፊዚካል እንግልት ያለበት አኗኗር አይደለም የምንከተለው ማለት ነው። በሶስተኛ ደረጃ ምንም አይነት ምግብ ተመገቡ። የምትመገቡት ምግብ ሰውነታችሁ ከሚፈልገው የዴይሊ የኢነርጂ ሪኳየርመንት በላይ ከሆነ ከሚያስፈልገን በላይ ከሆነ ምንም አይነት ምግብ ተመገቡ። ቅድም የነገርኳችሁ በካርቦሃይድሬት የበለጸገ ምግብም ተመገቡ፣ በፕሮቲን የበለጸገ ምግብ ተመገቡ፣ በቅባትና ቅባት ነክ ያላቸው ምግቦች ተመገቡ። ሰውነታችሁ ከሚያስፈልገው በላይ ከተጠቀማችሁ ሰውነታችሁ ያን ኢነርጂ ምንም ጥርጥር የለው ወደ ጮማ ቀይሮ በጮማ ከረጢት ውስጥ በማስቀመጥ ክብደታችሁ እንዲጨምርና ቦርጭ እንዲኖራችሁ ያደርጋል ማለት ነው። ይህ እንግዲህ ምን ማለት መሰላችሁ? የሚያስፈልገን ካሎሪ አለ፣ የምንመገበው ካሎሪ አለ፣ እንደገና ደግሞ ኤክስፔንድ የምናደርገው ካሎሪ አለ። ስለዚህ የምንመገበው ካሎሪ ከሚያስፈልገን ከበለጠ ካሎሪ ኤክስፔንዲቸራችን ከካሎሪ ከምንጠቀመው አንሷል ማለት ነው። ስለዚህ ይሄ ማለት ምንድነው? ገቢያችን በዝቶ ወጫችን ከቀነሰ ምንድነው ዲፖዚት የምናደርገው ይጨምራል አይደል? በሪል ላይፋችን እንግዲህ ወጪ ቀንሶ ገቢ እንዲጨምር ነው አይደል የሚፈልገው። ቦርጭን በተመለከተ ስንመጣ ግን ወደ ሰውነታችን የምናስገባው ኢነርጂ በየቀን ተለት ኑሯችን የሚያስፈልግ የኢነርጂ መጠን ብቻ ነው ወደ ሰውነታችን ማስገባት ያለብን ማለት ነው። እንግዲህ ሰውነታችን በጣም የሚገርም ፐርፌክት ኢነርጂ ሆሞስታሲስ ስላለው የምናስፈልገው ኢነርጂ ከማይጠቀመው ከበለጠ ወደ ጮማ ቀይሮ ያስቀምጥ ምንም አይነት ምግብ ብንጠቀም ማለት ነው። ስለዚህ
እንዴት አድርገን ነው የሚያስፈልገውን የኤነርጂ መጠን ብናውቀው ስንል ካሎሪ ለኩልላችሁ አልችልም። አንዳንድ ሰዎች እንደውም ካሎሪያችሁን ሊሚት ብታደርጉ በደንብ ቦርጫችሁን ወይታችሁን ማኔጅ ማድረግ ትችላላችሁ የሚለው አሉ። ይህ እንግዲህ ቶታሊ ሮንግ ነው። በእኛ ማህበረሰብ ንቃተ ህሊና መሰረት ይሄን ያክል ካሎሪ ካርቦሃይድሬት፣ ይሄን ያክል ካሎሪ ፕሮቲን፣ ይሄን ያክል ካሎሪ ሊፒድ ወይ ደግሞ ቫይታሚን ሚነራልስ ቬጂቴብሎች ተጠቀሙ የሚባሉ ቶታሊ ፕራክቲኬብል አይደለም። ስለዚህ ምንድነው ሚሊንግ ፕራክቲሳችሁ ነው ማኔጅ የምታደርጉ፣ ፊዲንግ ፕራክቲሳችሁ ነው ማኔጅ የምታደርጉ። ስለዚህ አንደኛ ጾሙ፣ ሁለተኛ በቀን ውስጥ የምትመገቡት የምግብ ፍሪኩዌንሲ ከቻላችሁ አንድ፣ ካልቻላችሁ በቀን 2 ጊዜ መመገብ ኢትስ ኢነፍ ማለት ነው ብያችኋለሁ። ካልሆነ ደግሞ በምትመገቡበት ጊዜ ግን ካርቦሃይድሬት ቀነስ አድርጋችሁ ጥሩ ካርቦሃይድሬት የሚባሉ አሉ፣ ጉድ ካርቦሃይድሬት የምንላቸው አሉ። ያ ማለት ፕሮሰስድ ያልሆኑ አሰራቸው ያልወጡ ቬጂቴብሎች አሉ፣ አሰር ያላቸው ቬጂቴብል እነሱ እንድትጠቀሙ። እንዲሁም ደግሞ ሊግመንሶች አሉ፣ ባቄላ፣ አተር፣ ሽምብራ፣ እነዚህ ሰሊጥ፣ ተልባ፣ ሱፍ እነዚህ ሊግመንሶች ናቸው። በከፍተኛ ፕሮቲን የበለጸጉ ናቸው። እነዚህ ፕሮቲንና የቅባት ነክ ያላቸው ምግቦች በምትመገቡበት ጊዜ ቶሎ ብሎ የስኳር መጠናችሁ እንዲጨምር አያደርጉም። ኢንሱሊን አይመረትም። ወደ ፋት ስቶር የሚደረግ የኢነርጂ መጠን የለም። ያ ኢነርጂ ለምንድን ነው የሚያገለግለው? ለዕለት ተዕለት ኑሯችን ለኢነርጂ ኮንሳፕሽን የምንጠቀመው ነው የሚሆነው ማለት ነው። ወደ ሰውነታችን የሚገባው ምግብ ቀንሱ፣ ኤክስፔንዲቸራችሁን ጨምሩ ማለት ነው። በአራተኛ ደረጃ ከፍተኛ የሆነ የዘይት አጠቃቀማችን ነው። የኛ እኮ በጣም አስቸጋሪ ነው። ምክንያቱም እኛ እርር ጥፍጥ ያለ ወጥ እንፈልጋለን። ስጋ በራሱ ቅባት አለው። ከዛ ቅባት ግን እርር ያለ ቅቤ፣ እርር ያለ ቅመማ ቅመም ይጨመርበታል። በጣም ብዙ ዘይት ይጨመራል። ስለዚህ ዘይት ከማጣፈጥ ባሻገር ራሱን ችሎ ኪሎ ካሎሪ አለው፣ ራሱን ችሎ ኢነርጂ አለው። ከፍተኛ የሆነ ኢነርጂ ነው የምታገኙት። በነገራችን ላይ በ1 ግራም ዘይት ውስጥ እስከ 9 ኪሎ ካሎሪ ኢነርጂ ታገኛለህ። ስለዚህ ተመልከቱ እንግዲህ ወጡ ራሱ ኢነርጂ አለው። እንደገና ደግሞ የምትጠቀሙት የዘይት መጠን ብዙ ከሆነ ብዙ ኪሎ ካሎሪ ታገኛላችሁ። የወጥ እህል አለ። የወጥ እህል ሲደመር ዘይት ሲደመር እንጀራ በወጥ እፍና አድርገን እንበላለን። ስለዚህ ሰውነታችን እፍን ያለ ኢነርጂ ያገኛል። ስለዚህ የሚጠቀመው ትንሹን ነው ብዙውን ያስቀምጣል ማለት። ስለዚህ የምንጠቀመውን ዘይት መቀነስ፣ ማጣፈጥ ያን ያክል ብዙ ትኩረት ባናደርግ ወይ ደግሞ የምንጠቀመው ዘይት እንደው ለፓላቴቢሊቲ እንደው ምናልባት እንግዲህ ስለለመድ ነው ያለ ዘይት ድሃም ቢሆን ኢትዮጵያ ውስጥ በጣም በሚገርም ሁኔታ ዘይት የምንም አይነት ዘይት ሊሆን ይችላል የመጠቀም ዝንባሌያችን ከተገኘም ቅቤ የታወቀ ነው። አጣፍጠን ነው የምንበላው። ስለዚህ እሱን ሲግኒፊካንትሊ መቀነስ ካልቻል አንድ ከፍተኛ የሆነ ዘይት ለውፍረታችሁ ምክንያት ነው ማለት ነው። የምትወፍሩ ሰዎች ምግባችሁን ዘይት ቀንሳችሁ መጠቀም ቶታሊ ያለ ዘይትም እኮ መጠቀም ትችላላችሁ። ምንም ችግር የለው። ዶሮ ላይ፣ ስጋው ላይ፣ ክኩ ላይ፣ ምስሩ ላይ፣ ሽሮ ላይ የሚጨመረውን ዘይት ሲግኒፊካንትሊ መቀነስ ይኖርባቸዋል ማለት ነው። በአምስተኛ ደረጃ ስኳርነትና ጣፋጭ መጠጦች አዘውትራችሁ የምትጠቀሙ ሰዎች ካላችሁ እሱ ለውፍረታችሁ ዋነኛ ምክንያት ነው ማለት ነው። እነዚህ ብዙ ጊዜ ስዊት እንዲሆኑ ቢቨሬጆች ማለት ነው። ይሄ ማን ይጨምራል? ምሪንዳን፣ ፔፕሲን፣ ኮካኮላ፣ ስፕራይት፣ 7 አፕ ምናምን የሚባሉ እንዳለ እኛ ሀገር ውስጥ የምንጠቀማቸው፣ ውጭ ሀገር ያላችሁ ኢትዮጵያውያን ደግሞ ኤኒ ስዊትነር የተጨመረባቸው ሶፍት ድሪንኮችን ቶታሊ በሚባል ደረጃ ማስወገድ ያስፈልጋል ማለት ነው። ከዛ ባሻገር ደግሞ የቡናና የሻይ አጠቃቀማችን፣ ቡና ስንጠቀም ከፍተኛ የሆነ ስኳር ጨምረን ነው የምንጠቀመው፣ የታወቀ ነው። እኔ አንድ ጓደኛ ያለ እንደው ቡና ሳይሆን ጠጣ የምለው ስኳር በቡና ቡና በስኳር ሳይሆን ስኳር በቡና። ያ ማለት ትልቁ ኢንግሪዲየንት ስኳር ነው። ከስኳር ላይ ነው ቡና የጨመረው ማለት ነው። እንግዲህ ፕሮፖርሽኑን ስታዩ ስኳሩ ከጨመረ አትንደው ዘዴ ግን ያ ሰው የስኳር የግፊት ታማሚ ነው። ግን የስኳርና ግፊት እንዳለበት ሆኖ ያዛና ቶታሊ አዲክሽን አለው። ስለዚህ ስኳሩም ግፊቱም እንዳለው እየተነገረው እንዲያቆም እየተነገረው አያቆም። ሂስ ጀስት ክሬቪንግ ፎር ስዊት ማለት ነው። በቃ ይራባል። ስኳር እንዴ ከቡና ባሻገር በማንኪያ ሁላ ይቅማል። ስለዚህ ቡና ስጠጡ ያለ ስኳር፣ ሻይም ስጠጡ ከቻላችሁ ያለ ስኳር ተጠቀሙ። እኔ ቡና አልጠጣም፣ ሻይ ብዙ ኢንተረስትድ አይደለሁም። ሻይ በምጠጣበት ጊዜ ያለ ስኳር ነው። አልኮል በፍጹም ጠጥቼ አላውቅም። ምንም ስለማያስፈልጉኝ ንቁ ሆኜ ነው ያለው። የዩኒቨርሲቲ ጓደኞቼ ቡና ካልጠጣን አናጠናም ሲሉ ሳልጠጣ አጠና ነበር። ይሄ ማይንድ ሴታፕ ነው። ቡና ጠጣው እኔ ከነሱ ጋር እኩል ቁጭ ብዬ ማታ መሽ ነበረ። ምናልባት መጀመሪያ ስራ የሰራሁት በጣም ዴዘርት የሚባል ኤሪያ ነው። በጣም ከፍተኛ ሙቀት ያለበት ቦታ ነው የሰራሁት። ስለዚህ ሰዎች እዛ ላይ የሰውነት ድርቀታችን ለመከላከል ብለው ቢራ ይጠጣሉ። ቢራ ለምንድን ነው የማትጠጣው? እዚህ በረሃ ላይ የኖርክ ደርቃ እንዳቀር ይሉኛል። በጣም ይደንቀኝ፣ እስቃለሁ። ምክንያቱም እነዛ ሰዎች ፕራክቲካሊ ድርቀታቸውን እያባባሱ ነው ያሉት።
ምክንያቱም አልኮል ድርቀት ያመጣል። አያችሁ አይደል? ስለዚህ ምን ለማለት ፈልጌ ነው፣ የማያስፈልጋችሁን ነገር አትጠቀሙ ማለት ነው። በስድስተኛ ደረጃ አመጋገባችን ብዙ ጊዜ ባላንስ ዳየት ካልሆነ፣ የተመጣጠነ ምግብ ማንመገብ ከሆነ፣ የተመጣጠነ ምግብ ማንመገብ ከሆነ ማለት ለውፍረት እንዴት ነው የሚያጋልጠው? እንዴት ነው ለቦርጭ የሚያጋልጠው? ቅድም እንደነገርኳችሁ ነው። ወደ አንደኛው የምግብ ካታጎሪ ያጋደለ ከሆነ ለምሳሌ በካርቦሃይድሬት የበለጸገ ምግብ ብቻ የምንመገብ ከሆነ የስኳር መጠናችን በአንዴ ከፍ ይላል። ለምሳሌ ሁልጊዜ እንጀራ በዘወትር የሚበላ ሰው የመወፈር እድሉ ከፍተኛ ነው። ቦርጭ የመያዝ እድሉ ከፍተኛ ነው። ምክንያቱም እንጀራ ከፍተኛ የሆነ 70% እና ከዛ በላይ የሚሆነው ካርቦሃይድሬት ነው። ወጥ በራሱ ከፍተኛ የሆነ ካሎሪ አለው። ዘይቱ ከፍተኛ ካሎሪ አለው። ስለዚህ እንጀራ በወጥም ብቻ የሚመገብ ሰው ባላንስ ሳያደርግ፣ አትክልት ሳይጨምርበት፣ ፕሮቲን ሳይጨምርበት፣ ቅባት ነክ ያላቸው ምግቦች ሳይጨምር፣ ካርቦሃይድሬት ብቻ እንጀራ በወጥ ብቻ፣ ቂጣ በወጥ፣ ዳቦ በወጥ እንደዛ የሚመገብ ከሆነ የመወፈር እድሉ ከፍተኛ ነው። ስለዚህ ይሄ ሰው ምን ማድረግ መቻል አለበት? ፔር ማድረግ አለበት። ባላንስ ዳይት፣ ዳይትሪ ዳይቨርሲፊኬሽን ይባላል። ቤታችን ውስጥ ቤት ያፈራዋትን ከተለያዩ ቦታዎች ቅመም አድርገን እዚች ጋር ሽሮ ወጥ፣ እዚህ ጋር ከፍተኛ አትክልት፣ ጎመኑ፣ ቲማቲሙ፣ ካሮቱ አድርጋችሁ ተጠቀማችሁ። ትንሽ ቁርጥ እንጀራ ትጠቀማላችሁ። ትንሽ እንቁላል ካገኛችሁ ይህን መጠቀም ይችላል። ትንሽ ስጋ ካገኛችሁ እንደዚህ በምታደርጉበት ጊዜ you eat something from everything ማለት ከእያንዳንዱ ነገር የሆነ ነገር ትመገባላችሁ። ይህ ባላንስ የሆነ ኢነርጂ ወደ ሰውነታችሁ ይገባል። ስፓይክ ሆኖ ግሉኮሳችሁ አይጨምርም፣ ኢንሱሊን አይመረትም፣ ወደ ጮማ አይቀየርም ማለት። ምንም ትንሽ ብትመገቡ ለምሳሌ አንድ ስኒ ሻይ ብትጠጡ ወዲያውኑ ያቺ ከፍተኛ የሆነ ስኳር ስለሆነ ያለው ምን ይጨምራል? ተረባችሁም ቢሆን ከፍተኛ የስኳር መጠናችሁን ይጨምራል። ስለዚህ ያ የስኳር መጠን ደግሞ ሰውነታችን ብልጥ ነው፣ ይሄን ስኳር መጠን ቀይሮ ወደ የጮማ ከረጢት ውስጥ ያስቀምጣል። ስለዚህ በምትጾሙበት ጊዜ ምን ማለት ነው? መጾም ማለት በሪዘርቭ ከልክ ያለፈ ጮማ የተከማቸውን ከባንክ እያወጣችሁ እንድትጠቀሙ ማድረግ ማለት ነው። ስለዚህ ኤቭሪ ታይም በምትጾሙበት ጊዜ የረሃብ ስሜት በተሰማችሁ ቁጥር ኤሊትር ቢሎንገር ፋስቲንጋችሁን ማስቀጠል ይኖርባል። ደስ ይላችሁ ይገባል። ምክንያቱም ከባንክ ኢነርጂ ዊዝድሮ እያደረጋችሁ ነው። ኢነርጂ ዊዝድሮ ባደረጋችሁ ቁጥር ደግሞ ሰውነታችሁ እየቀነሰ ነው የሚሄደው ማለት ነው። በሰባተኛ ደረጃ የአኗኗር ስታይላችሁ ብዙ ጊዜ መቀመጥን መሰረት ያደረገ ከሆነ፣ ብዙ አካላዊ እንቅስቃሴ የሌለው ከሆነ ለውፍረታችሁ ምንጭ የሚሆነው ይህ ፊዚካል ኢንአክቲቪቲ ወይም ደግሞ ሴደንታሪ ዌይ ኦፍ ላይፋችሁ ነው ማለት ነው። ስለዚህ ምን ማድረግ አለባችሁ? ኤቭሪ ዴይ ከ30 እስከ 40 ደቂቃ ወክ ብታረጉ፣ ብዙ ርቀት ሜዳ እዛው አካባቢያችሁ ጋር። እኔ አንድ ጓደኛ አለኝ፣ ከተማውን ሙሉ እየዞረ የሚውል ጓደኛ አለኝ። እሱ እኔ ጋር ከተገናኘን በኋላ ካወራን በኋላ ኒርሊ ከ10 ኪሎ እና ከዛ በላይ ቀንሷል። አመጋገቡን አስተካክሏል። ኤቭሪዴይ ወክ ያደርጋል። ጎበዝ ነው። ራን ያደርጋል። ሬዚስታንስ ፊዚካል ወርኮችን ያማት ዌይት ማንሳት፣ ስትሬነስ የሆነ ፊዚካል ኤክሰርሳይዝ ይሰራል። ሲግኒፊካንትሊ ዌይቱ ማኔጅ ማድረግ ቻለ። በሚደንቃቸው ሁኔታ ሲያገባ የነበረውን ሱሪ ከምናልባት ከ5 ከ6 ዓመት በኋላ ለብሶ ታየሁት። እንዴት ስለው በቃ ዌይቴን ማኔጅ ማድረግ ቻልኩ። ስለዚህ የድሮ ልብሴን እየለበስኩ ልጅ ሆነ እንደገና ተፈጠረ ማለት ነው። ምን ላችሁ መሰላችሁ? አካላዊ እንቅስቃሴ ሲግኒፊካንትሊ ጥቅም አለው። በእግራችሁ ወክ አድርጉ፣ ስፖርት ስሩ ሬጉላሪ በሳምንት ከ3 እስከ 5 ቀን ከቻላችሁ 7 ቀን ብትሰሩ ኢትስ ኦኬ። ቦዲ ሪከቨር ያደርጋል በነገራችን። ስለዚህ ቦርጭ ኖሯችሁ አካላዊ እንቅስቃሴ የማታደርጉ ሰዎች ምንም ብትመገቡ ካለመወፈር አትድኑም። ለምሳሌ ትንሽ ኢነርጂ ብትበሉ አካላችሁ ምንም እንቅስቃሴ ስለማያደርግ ጡንቻችሁ ኢነርጂ ስለማይፈልግ ትንሽ ብትመገቡ ያችን ኢነርጂ ቀይሮ ወደ ፋት ያስቀምጣል ማለት ነው። ስለዚህ ብዙ ጊዜ ቁጭ ብለው የሚውሉ ሰዎች፣ አካላዊ እንቅስቃሴ የሌላቸው ሰዎች ትንሽም ቢመገቡ ጮማቸው ይከማቻል። አንድ ይከማቻል፣ ሁለተኛ የተከማቸው በርን አይደረግም። ቪሼስ ሰርክል ነው የሚሆነው ማለት ነው። ስለዚህ 7 ፊዲንግ ፕራክቲሶች ለውፍረት ሊያጋልጧችሁ ይችላሉ። ስለዚህ እነዚህን በማየት አመጋገባችሁን በማስተካከል ምክንያቱም በጣም ትሪሜንደስ የሆኑ ቪዲዮዎችን ሰርቻለሁ። በጣም ብዙ ቪዲዮዎችን ሰርቻለሁ። እነዛን ቪዲዮዎች ሂዱና እንዴት አድርጋችሁ የአመጋገብ ስታይላችሁ የወር የአመጋገብ እቅድ ሁሉ አውጥቻለሁ። እዛን ሄዳችሁ ገብታችሁ ማየት ትችላላችሁ። ነገር ግን ያላችሁ ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ደግሞ በዚህ ሀሳብ ላይ ቪዲዮ ብሰራለን ብላችሁ ካሰባችሁ ደግሞ አምጦ ሰራላችኋለሁ ማለት ነው። ሰናይ ጊዜ